መጽሐፍ ቅዱስን ሐፍዘሃል ወይ? መጽሐፍ ቅዱስ የሚታሐፈዝ መጽሐፍ አይደለም። ቀድሞ ነገር አልሐፈዝኩትም እኔም። ነገር ግን እንደዛ የሚሉት ምንድነው ሁሌም በውይይት ሰዓት በማስተምርበትም ሰዓት የሆነ መጽሐፍ ይዤ ነገር አልጠቀምም። ቀጥታ በቃሌ ነው። ባይሆን በቃል እንዴት ልትይዛቸው ቻልክ እነዚህን ሁሉ ጥቅሶች ሲባል አንደኛውና ትልቁ ሰበቡ ሒዋሮች ውይይቶች ሲደጋገሙ ነው። ቃል ላይ ይመጣል። ለምሳሌ አሁን በተውሂድ ዙሪያ ያስተምር ብለ መድረክ ብሰጠኝ ቁርአናዊ አንቀጾችን አልዘጋጅባቸውም። ለምን ብዙ ጊዜ ደጋግሜ ስላስተማርኩት ይሄን አጀንዳ ሱራው የቱ ጋር እንዳለ ሱረቱል አንቢያ ቁጥር 25 ምን እንደሚናገር ሱረቱን ናህል ቁጥር 36 ምን እንደሚል በተደጋጋሚ በተለይ ደግሞ እኛ የሚያግዘን በንጽጽር ዘርፍ ያሉ ሰዎች ብዙ ጊዜ አላህ እንደዚህ ይላል ብለው ቃሉን አይደለም የሚጠቅሱት መጀመሪያ በሱራ እንደዚህ በአንቀጽ እንደዚህ የሚለው ነገር እንድታፍዘው በዛው ይዳርጋል። ሱራውን ብቻ አይደለም ያ ልክ እንደዛው ባይብሉንም እንትን ወንጌል ወይ እንትን ይያልክ ስትናገር ሂፍዝ ውስጥ ይገባል ሜሞሪ ቃል እንዲሆን የተደረገው ልክ እንደ ሂፍዝ የሚቀራ መጽሐፍ ሆኖ ሳይሆን ውይይቱ ላይ መደጋገሙ አየቱን እንዳስታውሰው ይዳርገኛል ማለት ነው። ሁለተኛ ደግሞ ያ ዘመን የወጣትነትም ዘመን ነበር። እንግዲህ 16 ዓመቴ ላይ ነው ይሄ እዚህ ስራ ውስጥ የገባሁት ሱብሃንአላህ እስካሁን 25 ዓመት 26 ዓመት ማለት ነው። ለሂፍዝም የተመቸ ዘመንም ላይ ስለነበር በየጊዜው ደግሞ ጠዋት ከሰዓት ወደ ማታ አካባቢ በየቦታው ክርክር ስለነበረ ሂፍዝ እንድታደርገው ይመቻል እንጂ መጽሐፉ የሚታፈዘው ነው አይደለም። እዚህ ጋር ሌላ እንትን ልቅደማቸው ብዬ ነው። ከዛሬ ቢያንስ 12 ዓመት 13 ዓመት በፊት አንተ ሰብስበህ አኖር መስጊድ ታስተምረን ነበር ይሄ መጽሐፍ ቅዱስና ያ ነገር ያው ምን ያህል ፍሬ አፍርቶልሃል? ያው ቆሟል። አሁንስ ይሄን ነገር መቀጠል ፍላጎት አለህ ወይ? እሱ ጋር ደግሞ አያይዘን በእጅህ ቢያንስ እንደዚህ ለሂዳያ ሰበብ ለስንት ሰው ምን ያህል ሆነሃል የሚለው የዛኔ ያው አንተም ተማር ነበር። ዛሬ ኡስታዝ ሆነሃል። ኪታብ አንተማራለህ ኢንሻአላህ። ነገር ግን ምን ያህል ፍሬ አፍርቷል የሚለው እንደ ውጤት ነው ያልከታተለም ነበር። መልእክቴን ማስተላለፌን ነው እንጂ ቋሚ ተማሪ አርጌ ይዤ እኔን ቦታ ይተካሉ ብዬ ኮትኩቼ እዚህ ደረጃ ደረስኳቸው መላቸው ማንንም የሉም። ግን በአሁኑ ሰዓት በንጽር ሃይማኖት ዘርፍ ላይ ሆኖ የሚያስተምሩ ብዙ ወንድሞች አሉ። በሶሻል ሚዲያ ላይ በዋትስአፕ በቴሌግራም በፌስቡክ ውስጥ ብዙ ወንድሞች አሉ። በዚህ ዙሪያ ጥሩ ጎበዝ የሆኑ ማለት ነው። አልহামዱሊላህ እኔን ማሳረፍ የሚችሉም ናቸው። ጥሩዎች አሉ ማለት ነው። ስለሰለሙ ሰዎች ሪፖርት ስለማለመዘገብ ማውቃቸው የሉም። ባይሆን ብዙ ሰው የመስለሙ ሁኔታ በተደጋጋሚ ይገጥመኝ የነበረው ኦሮሚያ ላይ ነው። ዝዋይ በተለይ በዝዋይ ከተማ ላይ ጨፌ ጅላ ምናምን የሚባለው ቦታ ከመርከዝ አንሳር ከአየር ጤና ጀማዓዎች ጋር ወንድም አብዱል ቃድር እዛ ያለ በፊት ወራዊ ፕሮግራም ነበር ኦሮሚያ ላይ እንሄድ ነበር። በአንድ ቀን 36 14 50 ሰዎች ይሰልሙ ነበር። ሸሃዳ ይዙ ነበር በጅምላ። እንደውም አንድ ነሺዳ ነበር ከሩቅ ሲመጡ የሚናገሩት ማረሳው ላኢላሃ ኢላላህ ላኢላሃ ኢላላህ ኢየሱስን ጀደነማ ረቢ መውቲና ዓለማ የሚል ኢየሱስ ሰው ብቻ ነው የዓለም ጌታ አላህ ነው ለማለት መሰለኝ በኦሮምኛ። ያችን ነሺዳ እያሉ ከክፍለ ሀገር ከሩቅ ቦታ ይመጣሉ ዳዕዋ ላይ እና እኛ በአማርኛ ስናስተምር እነሱ በኦሮምኛ የተረጉሙታል። ብዙ ሰዎች እዛው ሻሃዳ ይይዛሉ። ግን አንመዘግብም ሊስት አናደርግም በዚህ ቦታ ብሎ የሚጻፈው ነገር የለም። በቃ ያለው ምንድነው መልእክቱን ማስተላለፍ ብቻ ነው። አልহামዱሊላህ ብዙ ሰዎች ግን ወደ እስላም አላህ መርቷቸዋል። አላህ ሰበብ ካደረገንም አላህ ይቀበላል። አሜን። እዚህ ሳዲቅን እንጠይቀው ጥያቄ ያው መጀመሪያ ብዙን የተካተልኩት ሳዲቅ የዛሬ 9 ዓመት ፓልቶክ ላይ ነው። ዛሬ ጥሩ እንቅስቃሴ ነበረ። ሙስሊም ሆኖ ሐተነን ሙስሊም ሆኖ ይሄ የፕሮቴስታንት ሳይሆን ወደ ኢልሃድነት አላህ የለም የሚል ብዙዎች ምንድነው መንስኤዎች ጥያቄዎቻቸው አሉ ደግሞ ካሉ ደግሞ ምንድነው የሚያሱት ጥያቄዎች? መርሃባ ካንተ ጥያቄ በፊት ያው የኡስታዝ አላህ ያልጨረስኩት ሌላው በአሁን ሰዓት ይሄን የመቀጠል ፍላጎት ወላሂ ይቀደም ላለኝ በአሁን ሰዓት ያዘነበልኩት ወደ እስልምናው ነው። ራሴንም በእውቀት መገንባት በተውሂድም በተለይ አቂዳ ነክ በሆኑ ጉዳዮች ማስተማሩ ላይ ነው። ለምን ያንን የሚሸፍኑ ወንድሞች አሉ ብዙ። ቢያንስ በዚህ በኩል ደግሞ ራሴንም በእውቀት እየገነባው ሰዎችንም ለማስተማር ሙክተሰር የሆኑ የአቂዳ ሰዎችን ነው እያስተማርኩ ያለሁት ማለት ነው። ወደዛ ጃኒብ ነኝ። ይሄን ኮምፕሊትሊ ትቻዋለሁ ማለት ሳይሆን እንደ በፊት ግን አይደለም ነው። እንደ በፊት ግን አሁን በፊትኛ የሆነ ነገር ሲያጋጥመን አንተን ነበር ይዘን የምንሄደው እንጠራሃለን እና ያው ከነሱ ጋር እንላለን። ያ ነገር አሁን ላይ እንደዚህ አይነት ነገር ቢፈጠር አንተ ዝግጁ ነህ ወይ? ለመወያየት ዝግጁ ነኝ። ምን ችግር አለው? እሺ። እና አሁን አንዳንድ ሙስሊም ነን የሚሉ ሰዎች ወይ በስምናቸው የምናውቃቸው የነበሩ ሰዎች ወደ ሌላ ሃይማኖት አልገቡም። ያሉበትን እምነት ተተዋል። እንደውም ፈጣሪ የለም ወደ ማለት ደረጃ ደርሰዋል። ይሄን ከአንዳንድ ወንድሞች ሰማለሁ። በተለይ ሙስሊሙ ላይ ጥቂት ይሆኑ እንጂ ከሌላው እምነት ብዙዎች ናቸው ወደ ኢልሃድ የሚሄዱት። ምንድነው ምክንያቱ ሲባል ብዙዎቹ የፍልስፍና መጽሐፍ ያነባሉ ነው።
በዛ በሚያነቡት የፍልስፍና መጽሐፍ ላይ ለጊዜው ከአእምሯቸው ጋራ ማች ያልሆነ ከነሱ የሚከብዳቸው ጥያቄ ይነሳል። እነዛ አይነት ነገሮች ወይ ደግሞ ሁለተኛ ብዙ ጊዜ የሚነሳው ጥያቄ ምንድነው እውነት እናንተ ሙስሊሞች እንደምትሉት ወይ ሃይማኖት አለ የምትሉ ሰዎች ፈጣሪ የሚባለው ነገር ካለ ለምንድነው ዓለም ላይ ያለው ችግር ሁሉ መፍትሄ ማያመጣው? እውነት ካለ የት አለ ተራ? ይሄ ዝምታው ዓለማችን ደግሞ ችግሯ እየተባባሰ መምጣቱ የሱን አለመኖር ነው እንጂ የሚያሳየው ሌላ አይደለም። እንደውም አንድ ጊዜ እንደቀልድ ተብሎ ግን ጥሩ መልስ ተሰጠ ብዬ ማስበው ፌስቡክ ላይ ያነበብኩት ነው። ሰውየው ጸጉሩን ሊከረከም ነው ጸጉር አስተካካይ ገገባው እና ጸጉር አስተካካዩ እየከረከመው እያስተካከለው በድንገት በጨዋታ መሃል ሹብሃቱን ሊረጭበት ፈልጎ ነው። ፈጣሪ የሚባል ነገር ግን እንደሌለ ታውቃለህ አለው። ያ ጸጉሩን የሚስተካከለው ሰው ደነገጠና ምን ማለትህ ነው አለው። እውነት ፈጣሪ ያለ ምትል ከሆነ አለው አስተካካዩ ዓለማችን ላይ ያሉ ችግሮች የሁሉ መገውሳቀል ለምንድነው መፍትሄ ታረማ ይሰጠው ካለ ለምን ዝም አለ ሲለው እሱም ትንሽ አሰበበትና በዚህ መሃል ተናገረው። ምንድነው ያለው? በመንገድ በኩል እንዳጋጣሚ ጸጉሩ የተንጨባረረ ሰው ሲያልፍ ማለት ነው። አየሁ ይሄን ሰው አለው። ምን እንደሚጠቁም ታውቃለህ? ጸጉር አስተካካይ የሚባል እዚህ ምድር ላይ የለም አለው። ምን ማለት ነው አለው። ጸጉር አስተካካይ ቢኖር ኖሮ ጸጉሩ የተበላሸ የተንጨባረረ ሰው ይኖራል ብለህ ታስብ ነበር እንዴ አለው። ፍልስፍና በፍልስፍና መሄድ ሲለው ኖ እዚህ ጋር እኮ ይሄ የሚያሳየው ሰውየው ወደ ጸጉር አስተካካዩ ዘንድ ቦታ ፈልጎ መጥቶ ለችግሩ